የማይሽር አምላክ ሆይ ነፍሴ ከፈቃድ ወጣ ኮብልላለችና በጥበብ መልሳት። ነፍሴ በወጣትነት ዘመንም ለትእዛዝ አልተገዛች። አንተን አስቀየመች፣ ልቤ በኃጢአት ተሞላች። የርኅራኄ አባት የመጽናናትም ሁሉ አምላክ የሆን ከአንተ ታሪኬን ቀይረው። አቤቱ የጭንቅና የፈተና ቀን ሳይመጣ በምሕረትና በይቅርታ አስበኝ። እንዴ ልጄ ምን ሆነሃል? ምን እንደሆንክ ለምን አትነግረኝም? ብቻህን ከምትጨነቅ እኔ እናትህ ጭንቀትን ልካፈልህ። እማ የሆንኩትን ከምነግርሽ ያልሆንኩትን ብነግርሽ ይቀለኝ። ያልሆንኩት ነገር የለኝም። የሕይወቴ መልኳ ጠፍቶብኛል። ነፍሴ ጥያቄ ምልክት ውስጥ ገብታለች። ከድህነት መንገድ ወጥቼ በሞት ጎዳና ውስጥ ተዘፍቄያለሁ። ልጄ እባክህ ተረጋጋና የሆንከውን በግልጽ አስረዳኝ። ወይ መረጋጋትማ መረጋጋቱ ቢኖርማ ምን ችግር ነበረው? ውስጤ ሰላም አጥቶ የምረበሸው አይኖቼ ቀንና ሌት እንባ የሚያፈሱት ቢጨንቀኝ አይደል? ለመሆኑ እንዲህ የሚያስጨንቅህ ምንድን ነው የኔ ልጅ? አንድ ጥያቄ ልጠይቅሽማ። ምንድን ነው እሱ? ጠይቀኝ የኔ ልጅ። ትወጂኛለሽ? ምን አይነት ጥያቄ ነው? እንዴት አልወድህም ልጄ? ለራሴ ሳይሆን ከሁሉ አስበልጬ ለአንተ ማሰቤ ስለምወድህ እኮ። ይህን ያህል መውደድ ለእኔ ካለሽ ስለ እኔ አልቅሽልኝ። አልቅሽልኝ? አዎ አልቅሽልኝ። ማልቀስ አትችይ ልጄ። በጤና ነው ሄዲያ? ምን ያለ ወሬ ያጣ ንግግር ነው የምትናገረው? አይ አምላኬ፣ አይ አምላኬ፣ ምን ልታሳየኝ ይሆን? ልጄ ነው ማለት ደረሰ ባልኩበት ሰዓት እንደሆነ ይቀር። ምን ነው ጌታዬ? ምን ነው ሐዘኔን አበዛ? ምን አጠፋው? ስለ ራስሽ ማልቀሱን ተይውና ለእኔ አልቅሽልኝ። ምን ብዬ ነው የማለቅሰው? አየሽ፣ አሁን ጥሩ ጥያቄ። ከሕይወት መንገድ ወጥቶ ለሄደ ልጅሽ፣ የአምላኩን ትእዛዝ ረግጦ ለኮበለለ ልጅሽ፣ ከሕይወት ይልቅ ሞትን ለመረጠ ልጅሽ አልቅሽልኝ። የምትወጂው ልጅሽ በሞት ጎዳና ውስጥ እየተጓዘ ነውና የቻልሽውን ያህል አልቅሽልኝ። ጥበበኛ ነኝ ስል ደንቆሮ ሆኛለሁ። የሚያስነውር ምኞት ልቤን ሞልቶታል። ሕጉንም ስርዓቱንም ሻል ትእዛዙንም አፈረሱ። ውስጤ ባዶነት ተሰማ። እባክሽማ እባክሽን መኖር በራሱ ፈተና ያልሆነበት ልጅሽ አልቅሽልኝ። የእናትነትሽ እንባ ከአምላኬ ፊት ደርሶ ምሕረትን ካሰጠኝ የጌታዬን የማዳን ሥራ አይቼ ዘላለም በሕይወት እንድኖር ስለ እኔ አልቅሽልኝ። የእኔ እንባ ከአምላኬ ፊት የመድረስ አቅሙን አጥቷልና እባክሽንማ እባክሽን ስለ ልጅሽ አልቅሽልኝ። እባክህ እባክህ እንደዚህ አትሁን። በሕይወት ላለ ሰው ማልቀስ ደግ አይደለም። ደግሞስ ሳለቅስ ያዩኝ ሰዎች ምን ሆንሽ ብሉኝ ምን እመልስላችኋለሁ? ልጄ እባክህ የኔ ልጅ ፈተና ውስጥ አትክተተኝ። ደግ አይደለም። እባክህ የኔ ልጅ። እማ ከፊትሽ ቆሜ እንደ ሰው ብናገርም ብመገብም እንደ ሰው ግን አላስብም። በቁሜ በድኖኛል፣ ሳልሞት ሞቻለሁ። ታዲያ በቁሜ ሬሳ ለሆንኩ ለእኔ ሊለቀስልኝ አይገባም? እማ በይ እንጂ አልቅሽልኝ። ልጄ ባታስጨንቀኝ ምን አለበት? ባረግማስ ምን አለበት? ተው ልጄ፣ ደግ አይደለም። ሰው ማስቸገር መልካም አይደለም። ምነው ያውንስ ይህ ችግር ሆነብሽማ? አትወጂኝም ማለት ነው? እወድሃለሁ እንጂ ልጄ። ታዲያ ለምን አታለቅሽልኝም? አትወጂኝም ልበል? ተው ልጄ ተው፣ እንደዚህ አትበለኝ። ተው፣ ተስፋ የማደርገው አንተን ነው። ከራሴ በላይ ለአንተ ነው የምኖረው። ተው ልጄ እባክህ፣ አልዘንብህ እባክህ። አቤት አምላኬ፣ እንደው ምን በበድለህ የሆነ እንደዚህ የምታሰቃየኝ? በመጨረሻ እንደሆነ ይቀር። አቤት አቤት እድሌ፣ አቤት እድል፣ አቤት መከራ፣ እንደው ምን ሰጠኸኝ? አቤት አቤት እድል፣ አቤት እድል፣ አቤት እድል። ምን ሆናችኋል? እማ ምን ሆነሻል? የተፈጠረ ችግር አለ? አትናገሩም እንዴ? ምን ሆናችኋል? ምን ነው ጌታዬ? ምን አጠፋ? ይሄ ሁሉ ብቻ። ኧረ ተው አምላኬ፣ ተው ብናገሩት ሰው እንደው እስከ መቼ እንደዚህ እንደተቃጠልኩ እኖራለሁ? አንተ ምን ሆነሃል? ወንድምሽን ትወጂዋለሽ? ማንን? አንተን? ለምን አልወድህም? ስለዚህ ለወንድምሽ አልቅሽልኝ። ምን ስለሆንክ ነው ደግሞ ማለቅሰልህ?
ያደረገልህ? ምን ለመዳ ላይ ወድቆ ስለቀረ። አሃ ትላንትና ማታ ሰክረህ ነበር ማለት ነው። እና ደግሞ የትላንትና ስካር አልለቀቀም። ለዛ ነው። እባክሽ አትቀልጂ። ከቻልሽ አልኩሽን አድርጊ። የምትወጂኝ ከሆነ አልቅሽ። ከመቼ ወዲህ ነው ደግሞ ማልቀስ የፍቅር መገለጫ የሆነው? ምን አለበት ዝም ብለሽ ብታለቅሽ? ትወጂኝ አይደል? እኔ ካልመታኝ በቀር ማልቀስ አልችልም። ስለዚህ ከመቶሽ ምንም ታርክሽልኛለሽ? አትጠራጠር። በምን ታለቅሽ? ግን ስለሆነ ምን ማለት ነው? ባትቀበልኝ እያልሽ መሆን አለበት። ተስማማ? አልስማማ። ለምን? በአንድ ድንገት ስትመታኝ ነፍሴ እጅ ላይ ካረፈ ነፍሴ ላንተ አደራ ሰጥቻለሁ እላለሁ። እንዴ ያንተም ነፍስ አገናኝ ትሆናለህ። ከዚህ ሁሉ ጣጣ ዝም ብለሽ ብታለቅሽልኝ ምን አለበት? እኔ ካልቸገረኝ በቀር ማልቀስ አልችልም። የወንድምሽ ችግር ችግርሽ አይደለም? ማልቀስ ግን ችግርን አይፈታም። ተይው እንዶ አታልቅሽ። የሚወደኝን ሰው ፈልጋለሁ። የሚወደኝ ያለቅስልኛል። ባይሆን አሁን ማድረግ ያለብኝ የሚወደኝን መፈለግ። ይቅር እንግዲህ መልካም ፍለጋ እንዲሆን እመኝልሃለሁ። ሰላም ዮኒ፣ እንዴ ብሩኬ፣ ዮኒ ሰላም አይደለም? እባክህ ምን ሰላም አለ? ይልቅ በፈለግኩ ሰዓት ነው የመጣው። ምን እናትን አልቅስልኝ እንዳልካቸው እኔንም አልቅስልኝ ትለኝ እንዳይሆን። ለአንተስ አልቅስልኝ አልልህ እና ምንድን ነው? ይልቅ አንድ ነገር ልምከርህ። ምን ምክር ደግሞ? ምክር ጀመርክ? የምነግርህ ነገር በደንብ ይጠቅምሃልና ብታደምጠኝ ነው የሚሻለው። ቀጥል። እሺ ልስማ። ምንድን ነው? ከህይወት መንገድ የወጣ ነው እጅ ለእጅ ተያይዘን ነፍሳችንን ያሳደፍናት አብረን። ስለዚህ ስለ ኃጢአታችን የሚያለቅስልንን ሰው እንፈልግ። መዳን አትፈልግም? በህይወት እስከ ዘላለም መኖር ሳትሻ የእድሜ ባለጸጋ ሆነ ሁሉን ማየት አትፈልግም? የምትፈልግ ከሆነ ተከተል። ባይሆን እኔ ከአንተ ጋር ያጠፋትን ነፍሴ ወጥቼ ልፈልጋት። የማትመጣ ከሆነ ደህና፣ አንቺም ደህና ሁን። አንቺ ሰላም ወይ ይሄ ልጅ ምን ሆኗል? አብዷል መሰለኝ። የሆነ ነገር ሆኗል። ራሱን ሳያጠፋ ብንከተል ነው የሚሻለው። ወዴት ነው እየሄደ ያለው? ሲጀመር አተብሩ ጉድ እኮ ነው። አንቺ እኚህ ሰውዬ እንደሚሞትባቸው ላስለቃሽ እዚህን ያልዝካፍ ይጣሩ። ኧረ እኔስ በሕይወት ዘመኔ እንደዚህ አይነት ትምህርት ተቀብሎሽ ነው ያውቅ? እርሱ በቸርነቱ ያብዛል። እስቲ ደግሞ ወዳችኋል ወተን እንዲያዋ እንዴ መጣችሁ? ግቡ እባካችሁ ግቡ። የተቀጣጠልንበትን ሰዓት አክብራችሁ ስለመጣችሁ እግዚአብሔር ያክብራችሁ። ወደ ስራችን እንግባ። የጠራችሁ አንቺ ለሞተው ዘመዴ እንድታለቅሺ፣ አንተ ደግሞ ጥሩምባ እንድትነፋል። የምፈልገው ስራ በትክክል መከናወኑን ካረጋገጥኩ በኋላ ከጠየቃችሁኝም ገንዘብ በላይ እንደምከፍላችሁ ቃል እገባለሁ። እኛም የቻልነውን ያህል እንደምንሰራ ቃል እንገባለን። ከዛ በፊት ግን ምን እያልሽ ነው የምታለቅሽው? የማስለቅስበት ግጥም እንደሞተ ሰው ይለያያል። ለወጣት ማስለቅሰውና ለሽማግሌ ማስለቅሰው የተለያየ ነው። ለምሳሌ ሟቹ ወጣት ነው ብንል ምን እያልሽ ነው የምታስለቅሽው? በመጀመሪያ ስለ ሟች ማወቅ ያሉብኝ አንዳንድ ነገሮች አሉ። ለምሳሌ ባለትዳር ነው ወይ? ከሆኑስ ስንት ልጆች አሉት? ለቤተሰቡ ስንተኛ ልጅ ነው? የሞተውስ በበሽታ ነው ወይስ በድንገት? እንዲህ ያሉ ሁኔታዎችን ማወቅ ያስፈልገኛል። ሟቹ ባለትዳር አይደለም፣ ልጆችም የሉት። የሞተው በበሽታ ምክንያት፣ በሽታው በወጣትነት ዘመኑ አየለበት፣ በስተመጨረሻም ለሞት ዳረገ። ለዚህ ሰው የምታለቅሽበት ግጥም ምን ይላል? በእውነቱ የሰውየው ታሪክ እጅጉን ያሳዝናል። ለማንኛውም ግን ለዚህ ሰው ለሽማግሌ፣ ለወታደር፣ እንዲህ ብሎ ማልቀስ ይቻላል።
ነው እስማማለሁ። ከዛ በፊት ግን ሁለታችሁንም አንድ ጥያቄ ልጠይቃችሁ። ላልሞተ ሰው አስለቅሳችሁ ታውቃላችሁ? ላልሞተ ሰው እኚህ ሰውዬ እንዴት ያለ ነገር ነው የሚናገሩት? ላልሞተ ሰው ደግሞ ምን ተብሎ ይለቀስለታል? ምን መሰለሽ በህይወት እያለ ግን ሞቻለሁ ብሎ ለሚያምን ሰው ማለት ነው። ኧረ እናቴዋ እኔ እንዲህ ያለው ነገር አይገባኝም። እየቀለድ ነው እንዴ? እኔ እኮ እዚህ የመጣሁት ለስራ ነው። ኧረ ምን ይቀልዳሉ? ታይምሯቸውም አይመስሉኝ። እውነትህን እኮ እባካችሁ ተረጋጉና እንስማማለን። እየቀለድኩ አይደለም። እኔም እኮ ለስራ ነው የፈለግኳችሁ። እና ላልሞተ ሰው አልቅሽ የሚሉኝ? ቆይ እኔ የተጠራሁት ላልሞተ ሰው ጥሩምባ ለመንፋት ነው እንዴ? እባካችሁ ተረጋጉና እንስማማለን። ኧረ እኔ አልስማማም። እኔም አልስማማም። ጉድ ሳይሰማ መስከረም አይጠባም አሉ። ስራዬ ስንቱን አሳይቶኛል። የዛሬው ግን የተለየ ነው። ይኸውላችሁ እንስማማና የጠየቃችሁኝን ሁሉ ገንዘብ ከፍላችኋል። ቆይ እስኪ ማነው ሊለቀስልህ የተፈለገው? ለኔው ለራሴ ሆኖ እንድታለቅሱልኝ የፈለግኳችሁ። ለእርሱ እንዴት ያለ ነገር ነው እሱ? ለእርሱ ደግሞ ለምዶ ማለት ስሎት ስለሞትኩኝ አልሞቱማ። ያው አልሞቱማ የተነፈሰ የለም እንዴ? አለው አልሞትኩም ለማለት መተንፈስ ብቻ ይበቃ እና ታዲያ ሌላ ምን ይቀራል? እርሶ ሰውዬ እየተፈላሰፉ ነው እንዴ? ተፈላሰፍ ብቻማ አይመስለኝም። ተቀልባቸውም አይደለም። ይኸውላችሁ በደንብ አንድ ሰው እየኖርኩ ነው ማለት ያለበት በሕገ እግዚአብሔር ተመርቶ መጓዝ ሲጀምር፣ አምላኩ ባዘዘው መንገድ ሲጓዝ ሕያው ይሆናል። ከአምላኩ ግዛት ወጣ ጊዜ ግን እንደ ሞተ ይቆጣል። እኔም ለዚሁን አልቅሱልኝ እያልኳችሁ ያለው። ታዲያ መለቀሱና ጥሩምባስ መነፋቱ ለምን አስፈለገ? ቆይ ለሞተ ሰው ጥሩምባ አይነፋ? ለሞተ ሰው ሳይለቀስ? እባካችሁ እሺ በሉኝና የጠየቃችሁኝን ሁሉ ገንዘብ ልክፈላችሁ። እኔ ምን አገባኝ? እሺ ስራዬ እንደውም ማልቀስ ነው። እኔም እንጀራ ይበልጥብኛል። ዋጋዬ እስከተከፈለኝ ድረስ ተስማምቻለሁ። እግዚአብሔር እሺ ይበላችሁ። አሜን። ይኸውልሽ እኔ የምታለቅሽበት ግጥም ቅድም እንደሰጠሽኝ አይነት የውዴሳ ግጥም ሳይሆን ክብሬን የሚያዋርድ እኔነቴን ዝቅ የሚያደርግ መሆን አለበት። እናቴዋ እኔ እንዲያለው ግጥም የለኝም። ነፍሰ ገዳይ እንኳን አሞገሽ ማስለቀስበት እንጂ አራክሽ ማስለቀስበት ግጥም የለኝም። ደግሞ ስለዚህ ሰውዬ ማን ነው የሚያለቅስለት? ግድ የለም እኔ ግጥሙን እሰጥሻለሁ። ባይሆን አንቺ ዜማውን ጨመረሽ ወይ? ይኸው ግጥሙ። ቆይ እኔስ ምን እያልኩ ነው? ጥሩምባ ምነፋ ለሌላው ሰው እንደምትለው ማለት ትችላለህ። አንተ በር ላይ የሆነ ስራን መጀመር ትችላለህ። አሁን ወደ ቦታዬ፣ አንቺ ደግሞ እዚህ ሆነሽ ትጀምሪያለሽ። በእናትህ እኔ እንደሞተ ሰው ተኛለሁ፣ ያኔ ማልቀስ ትጀምሪያለሽ። እንዴት ብለው ነው የሚተኙት? እንደሞተ ሰው ተኛለሁ፣ ከላይ ነጭ ነጠላ ታለብሽኛለሽ። ማልቀስሽን ሰምቶ ለሚመጣ ሰው እንደሞትኩኝ ትናገሪያለሽ። ድንገት ቢያስነጥሱስ? ግድ የለም ከዚህ በኋላ የማደርገውን ያውቃል። ወይ የዛሬው ፈተና ምን አይነት ጉድ ነው የገጠመኝ? ቆይ መጀመሪያ ብሩን ይክፈሉ። ቤተሰቡ ለቀስተኛ ከሆነ እርስዎ መተዋል ከተባለ ማን ነው ብሩ የሚከፍለኝ? ግድ የለም እሱ ያጣለን። ይሞቱ ጀምር። አወይ ሰወይ ከንቱ፣ አወይ ሰወይ ከንቱ። ይኸውልሽ አንድ ወደዛ ግጥም አልፈልግም። አወይ ሰወይ ከንቱ፣
እሺ ለሚመጣ ሰው ጋደም ብሎ ሲያወራኝ ቆይቶ በዛው ህይወቱ አለፈ ቢያች ባይውታ እንዴ አወይ ሰወይ ከንቱ አወይ ሰወይ ከንቱ አወይ ሰወይ ከንቱ አያንተ መከራ መጠራት ላይ ከሸሽተህ ላታመልጠው ሸሽተህ ላታመልጠው ሲደርስ ያንተ ተራ ምን አለበት ያኔ እስትንፋስ እያለ መልካም ብትሰራ ልብ ባይታበይ ትሩፋት ቢኖርህ ጌታን ብትፈራ ይህን ያህል ካለቀሳችሁልኝ ይበቃል። ስላለቀሳችሁልኝ አመሰግናለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ልጄ አልሞትኩም። እንዲህ መቆሜን ከሆነ አዎ አልሞትኩም። አለመሞት እንደዚህ ከሆነ ደስ ይበልሽ፣ ልጅሽ አልሞትም። መኖር እንዲህ ከሆነ እልል በይ። ዳሩ ግን መኖር እንደዚህ አይደለም። ሁላችሁም የመኖር ትርጉሙ አልገባችሁ። እንዲህ በኃጢአት ተጨማልቄ እናንተ መሃል መቆሜን እንደ መኖር ከቆጠራችሁት ተሳስታችሁ። የሰው ልጅ ስጋውን አለምልሞ ነፍሱን ግን የሚያደርቃት ከሆነ እየኖርኩ ነው አይብል። ሰው የዘላለም ቤቱን አፍርሶ ዘመን ለሚሽረው ቤቱ የሚጨነቅ ከሆነ እንደ ሞተ ይቆጠራል። እኔም ለዚሁን አልቅሱልኝ እያልኩ ሰዎችን ያስቸገርኩት። ልጄ እባክህ እስኪ አሁን እንኳን የእብደት ይብቃና ና ትንሽ አረፍ በል። ልጅ ና ትንሽ አረፍ። ማረፍ ይቅርብኝማ። ነፍሴ ሳታርፍ ስጋዬ ቢያርፍ የዘላለም እረፍት አይሆነኝም። ስለዚህ መጀመሪያ ነፍሴን ማሳረፍ አለብኝ። አራቱን ማዕዘን ዓለም ከፈጠረ ከማደሪያው ወጥቶ ሕግን ለመስራት በደብረ ሲና ከቆመ ከሰማያት ወርዶ በእስራኤል መካከል ከተሰቀለ ሁሉም ከሚፈራውና መላእክትም ከሚንቀጠቀጡለት ረጃጅም ተራሮች ከሚደነግጡለት ምድርንም በቃሉ ከሚያቀልጥ ደሴቶችንም ከሚያንቀጠቅጥ አምላክ ጋር መኖር ይሻለኛል። እሱን ማን ይጠላል? ሁላችንም ከፈጣሪ ጋር መኖር ነው የምንፈልገው። ከአንተ ለምንድን ነው እንደዚህ የምታስጨንቀን? በእግዚአብሔር ሚዛን ተመዝኑ። እናም ማኔ ቴቄል ፋሬስ ተብሎ ተጻፈብኝ። ልጄ ምን እያልክ ነው? እንግዲህ አድምጡኝ። እምነተ ጎዶሎ ሆንኩ፣ ምግባረ ብልሹ በደለኛም ሆንኩ። የሙሴን በትር በእጄ ቢይዛትም ባህረ ኤርትራን ግን መክፈል አቃተኝ። የኤልያስ መጎናጸፊያ ቢኖረኝም ዮርዳኖስን ግን መሻገር አቃተኝ። ጌታ በባህሩ ላይ ና ብሎ ጠራኝ፣ እኔ ግን በባህሩ ላይ መራመድ አቃተኝ። ዳዊት ልጁ ሰለሞንን ልጄ ሆይ ሰው ሁን ካለው ታዲያ እኔ ሰው ለመባል የሚያበቃኝ ምግባር ሳይኖረኝ መኖሬ ጥቅሙ ምን ላይ ነው? አይ ልጄ መጀመሪያውኑ ምን ነው ግልጽ አድርገህ ትነግረኝ ነው። እኔ እኮ ያመመ መስሎኝ እንጂ ጭንቀት እንደዚህ መሆኑ መች ገብቶኝ። እኔ እማ እንዲሁም ሰላም አድምጡኝ። እስኪ ሁላችሁም ራሳችሁን ፈትሹ። ሰው ለመባል የሚያበቃችሁን ምን ምግባር ሰርታችሁ? ስጋ ስለተንቀሳቀሰ ብቻ ሰው ልንባል እንችላለን? እኔ አንድ ነገር ገብቶኛል። ምንድነው ሰላም? ለኔም አልቅሱልኝ። እኔስ ለቅሶ ስራ የሆነ ያዞን ባል እያፈሰስኩ ለሰዎች ሳለቅስ ኖርኩኝ እንጂ ስለ ራሴ ኃጢአትና ስለ ራሴ ሕይወት መች አለቀስኩ?
እባካችሁ ለኔ ማልቀሱልኝ። ምን አንቺ ብቻ እኔስ ብሆን የሐዘን ማወጃ ጥሩምባዬን ይዤ የሰዎችን ወደ እግዚአብሔር መጠራት ሳውጅ ኖርኩ እንጂ መቼ ራሴ ጥሪ ሰምቼ ወደ ንስሐ መጣሁ? መቼ ልቤስ ወደ እግዚአብሔር ተመለሰች? ልክ እንደ ሁላችሁ ለእኔም ሊለቀስልኝ ይገባል። አይ ልጆቼ ለእኔም ሊለቀስልኝ ይገባል። ግን ይኸውላችሁ ሞት እንኳን ቢመጣ መጀመሪያ የሚወስደው እኔን ስለሆነ ለእኔ አልቅሱልኝ። እማ በእርግጥ ገብቶሻል። እኔም የምፈልገው ይህንን የልቦና መሰበር ነበር። አሁን ሁላችንም ከኃጢአታችን የተነሳ የሞትን እንደሆንንና ሊለቀስልን እንደሚገባ አውቀናል። ነገር ግን ሁላችንም በክርስቶስ ደም ሕያዋን መሆን እንችላለን። አንዳችን ስለ አንዳችን እናልቅስ፣ ስለ በደላችን አልጋችንን በእንባችን እናርስ፣ ራሳችንን ለካህን እናሳይ፣ ንስሐ እንግባ። እውነት ብለሻል የኔ ልጅ። ሁሌም ቢሆን እንባችንን በቀንና በሌሊት ምግብ ይሆናል። አሁን ሁላችንም ወደ አባቶች ሄደን ኃጢአታችንን እንናዘዝ፣ ከበደል እስራት ነፃ እንውጣ፣ ንስሐ እንግባ። እነሆ የተወደደው ሰዓት አሁን ነው። የመዳን ቀን ዛሬ ነው። በሉ ልጆቼ ጊዜ አናጥፋ። በሉ ኑ እናንተ ልጆች ኑ ልጆች